ሰላም እንዲናችሁልኝ የምወዳችሁ የማከብራችሁ የዛጎል ቤተሰብ በዚህኛው ቪዲዮ ለብዙ ችግሮች የቤት ውስጥ መፍትሄ ስለሆነው ምንም አይነት ኬሚካል ስለማይገባበት ንጹህ የተፈጥሮ ስጦታ ስለሆነ የሂማሊያ ጨው ወይንም ደግሞ ፒንክ ሳልት ስለሚባለው አስደናቂ የውበትና የጤና ጥቅሞችን በተለይም በጣም የተወራለትን ለቆዳ ጥራትና ልስላሴ እንዴት እንጠቀመው የሚለውን ነው ማወራላችሁ። አብራችሁኝ ቆዩ። ከቪዲዮ እይታን የሚቀይር ጠቃሚ መረጃን ታገኙበታላችሁ። ቻናሌ ሲያዩት የመጀመሪያው ከሆነ ሰብስክራይብ በማድረግ አብራችሁኝ ሁኑ። እንዲህ ያሉ ቀልጠፍ ያሉ አጫጭር ጠቃሚ መረጃዎችን ያገኙበታል። ሮዝ ጨው ከተራ የገበታ ጨው በተለየ እስከ 84 የሚደርሱ ጠቃሚ ማዕድናትን ይይዛል። በመሆኑም ከተለመደው የገበታ ጨው በተለየ መልኩ በርካታ የጤናና የውበት ጥቅሞች እንዳሉት ይነገራል። ይህ ጨው በፓኪስታን በሚገኘው የሂማሊያ ተራሮች አካባቢ ሲሆን መገኛው ተፈጥሯዊ ቀለሙም ሮዝ ወይንም ደግሞ ፈካ ያለ ቀይ ነው። ይህ የሚታዩት የሚያምር ሮዝ የሂማሊያ ጨው ይህንን ውብ ተፈጥሯዊ ከለር ያገኘው በውስጡ ባሉት ለጤናና ለውበት እጅግ ጠቃሚ ከሆኑት ማዕድናት ምክንያት ነው። ሂማሊያ ፒንክ ሳልት በተፈጥሮ በከፍተኛ መጠን ሶዲየም ክሎራይድ የያዘ ሲሆን በተጨማሪም ከ80 በላይ ማዕድናት ንጥረ ነገሮችን እንደያዘ ይነገራል። በሂማሊያ ጨው ውስጥ የሚገኙ ዋና ዋና ማዕድናት የመጀመሪያው አይረን ነው። ለዚህ ጨው ሮዝ ወይንም ቀይ ቀለም እንዲኖረው የሚያደርግ ሲሆን ለደም ሴሎች እድገትና በሰውነት ውስጥ ኦክሲጅን እንዲዘዋወር ለማድረግ ይረዳል። ሁለተኛ ማግኒዥየም ለነርቭ ስርዓትና ለጡንቻ መዝናናት ሮዝ ጨው በመጠኑ አዘውትሮ መውሰድ የጡንቻና የነርቭ ስርዓት በትክክል እንዲሰራ ይረዳል። ለተስተካከለ የልብ ምትና የአጥንት ጥንካሬም ጠቃሚ ነው። ሶስተኛ ፖታሺየም ለልብና ለጡንቻ ጤና በሂማሊያ ጨው ውስጥ ያለው ፖታሺየም በሰውነት ውስጥ ያለውን የውሃ መጠን ለመጠበቅና የደም ግፊትን ለማስተካከል ይረዳል። የሮዝ ጨውን በመጠኑ አዘውትረው የሚወስዱ ሰዎች የተሻለ የልብ ጤንነት እንደሚኖራቸው በባለሙያዎች ተመስክሮለታል። አራተኛ ካልሺየም ለአጥንት ለጥርስ ጥንካሬ እንዲሁም የጡንቻ መኮማተርን ለማከም ለሰውነት መዝናናት አስፈላጊ ነው። ለዚህም የሂማሊያን ጨው አዘውትሮ በመጠቀም የአጥንትና የጥርስ ጤንነትን መጠበቅ ያስችላልም ተብሎለታል። ሌላው ሮዝ ጨው ከኬሚካል የጸዳ በመሆኑ እንደ ተራው የገበታ ጨው ቴብል ሳልት ብዙ ማጣሪያና ማቀነባበሪያ ፕሮሰሲንግ ውስጥ ስለማያልፍ እንደ አንቲ ኬኪንግ ያሉ ሰው ሰራሽ ኬሚካሎች አይጨመርበትም። ይህም ሮዝ ጨውን መጠቀም የጎንዮሽ ጉዳት እንዳይኖረውና ለጤና ተመራጭ ያደርገዋል። እስቲ ጥቅሞቹን የተወሰኑትን ላውራላችሁ። ለቆዳ ጤንነትና ውበት ቅድም እንዳልኩት የሂማሊያ ጨው በተፈጥሮ ከ84 በላይ ማዕድናትን እንደ ማግኒዥየም፣ ካልሺየም፣ ፖታሺየም ያሉ የያዘ በመሆኑ ለቆዳ ጤናና ውበት እጅግ በጣም ጠቃሚ ነው። ይህ ጨው በምግብ ውስጥ ብቻ ሳይሆን በውበት መጠበቂያነትም በከፍተኛ ደረጃ ተወዳጅነትን እያገኘ መጥቷል። በነገራችን ላይ የሂማሊያ ጨው ኬሚካሎች የሌሉበት ተፈጥሯዊ የቆዳ መንከባከቢያ መንገድ በመሆኑ በሳምንት 1 ወይንም 2 ጊዜ በመጠቀም ውጤቱን ማየት ይቻላል። ዋና ዋና የቆዳ ጥቅሞችና የአጠቃቀም ዘዴዎቹ፣ አንደኛ የሞቱ የቆዳ ሴሎችን ለማስወገድ የሂማሊያ ጨው የቆዳ ቀዳዳዎችን የሚደፍኑ የሞቱ የቆዳ ሴሎችና ቆሻሻዎች ለማስወገድ ይረዳል። ይህ ደግሞ ቆዳ ለስላሳና ብሩህ እንዲሆን ያደርገዋል። አጠቃቀሙ ግማሽ ማንኪያ የተፈጨ የሂማሊያ ጨው ከአነስተኛ የኮኮናት ዘይት ወይንም ኮይራ ዘይት ጋር በመቀላቀል በቆዳ ላይ በመቀባት በክብ ቅርጽ በቀስታ ማሸት፣ ከዚያም ለብ ባለ ውሃ መታጠብ፣ አሊያ ደግሞ አነስተኛ ሮዝ ጨውን ከትንሽ ውሃ ጋር በመቀላቀል አይናችንን ሳናስነካ በጥንቃቄ መቀባትና ለ15 ደቂቃ ያህል አቆይተን በንጹህ ውሃ መታጠብ። ይህንን መንከባከቢያ ለፊታችን፣ ለእጃችን፣ ለእግራችን ደግሞ ሙሉ ሰውነታችንን በመጠቀም የሞቱ የቆዳ ሴሎችን ከሰውነታችን ላይ ለማስወገድና ጥርት ያለ ቆዳ እንዲኖር ለማድረግ ያስችለናል። ሌላው ሮዝ ጨው ለቆዳችን መጠቀም ቆዳን ለማጥራትና መርዛማ ነገሮችን ለማስወገድ እንደሚረዳ ተመስክሮለታል። ይህ ጨው በቆዳ ውስጥ ያሉ መርዛማ ንጥረ ነገሮችና ቆሻሻዎችን ወደ ውጭ የመሳብ ችሎታ አለው። ይህም የቆዳ ቀዳዳዎች ክፍት እንዲሆኑና ሞይስቸራይዘሮችን ወይንም ደግሞ ኦይሎችን በምንቀባበት ወቅት በቀላሉ ለመቀበል እንዲችልና ቆዳ እንዲለሰልስ እንዲያበራ ያደርገዋል። ይህ ደግሞ ቆዳን ከድርቀት ስለሚከላከል ያለ እድሜ ቆዳ እንዳይሸበሸብ ወይንም ደግሞ የመጨማደድ ምልክቶችን እንዳያሳይ ለማድረግ ያግዛል። ለቡግርና ለቆዳ መቆጣት ሮዝ ጨው ጸረ ባክቴሪያ ባህሪ ስላለው ቡግር የሚያመጡ ባክቴሪያዎችን ይዋጋል። እንዲሁም የቆዳ መቅላትና መቆጣትን ይቀንሳል። ቡግርንና ጥሎ የሚያልፈውን ጠባሳ ማለትም ጥቋቁር ነጠብጣብን ለማጥፋት ወይንም ደግሞ ለማከም ይረዳል። አጠቃቀሙ ግማሽ የሻይ ማንኪያ ሮዝ ጨው ከአነስተኛ ውሃ ጋር በመቀላቀል በጥጥ አድርጎ አይንን እንዳይነካ በመጠንቀቅ ፊታችንንና ቡግሩ ያለበትን አካባቢ መቀባት፣ ለ10 ደቂቃ ያህል አቆይቶ በንጹህ ውሃ መታጠብ።
መታጠብ፣ ወዲያው ሞይስቸራይዘር መቀባት። ይህንን በ3 ቀን አንዴ ብጉሩ እስኪድን ድረስ ማድረግ። በአጠቃላይ ሮዝ ጨው እንደ ቡግር፣ ኤግዚማና ሌሎች የቆዳ ሽፍታዎችን ለማከም ይረዳል። ሁልጊዜ ግን ይህንን ጨው ለፊታችን ስንጠቀም መርሳት የሌለብን ነገር በንጹህ እንደተለቃለቅን ወዲያውኑ ሞይስቸራይዘር ወይንም ደግሞ ኦይል ነገር መቀባት እንዳለብን ነው። የቆዳ እርጥበትን ለመጠበቅ ከሌሎች ጨዎች በተለየ የሂማሊያ ጨው በውስጡ ባሉት ማዕድናት አማካኝነት የቆዳን የፒኤች መጠን እንዲመጣጠን በማድረግ ቆዳ እርጥበት እንዳያጣ ይረዳል። ይህም ቆዳ ያለ እድሜ እንዳይሸበሸብ ደግሞም በድርቀት ምክንያት እንዳይፈገፈግ ለማድረግ ጥርት ጽድት ያለ ቆዳ እንዲኖረን ለማድረግ ያግዛል። ለተሰነጣጠቀ እግር ክፍት ጫማ አዘውትሮ በማድረግና በተለያየ ምክንያት ተረከዛችን እየደረቀና እየተሰነጠቀ የሚያስቸግረን ከሆነ ደግሞ ብዙ በመቆምና በመሄድ የእግር ድካምና የመዛል ስሜት የሚሰማን ከሆነ ለብ ባለ ውሃ ውስጥ ግማሽ ማንኪያ ሮዝ ጨው በመጨመር እግርን ዘፍስፎ ማቆየትና በንጹህ ውሃ ተለቃልቆ ኦይል ተቀብቶ ማደር የእግር ድካምንና ዝለትን ለማስወገድና የደረቅ ተረከዝን ለማለስለስ ይረዳል። በተጨማሪም ሮዝ ጨው ከቆዳ ላይ መርዝን ለማስወገድ ዲቶክስ ለማድረግ ይረዳል። በሂማሊያ ጨውና ለብ ባለ ውሃ መታጠብ በቆዳ ላይና ውስጥ ያሉ ቆሻሻዎችና መርዛማ ነገሮችን ስቦ በማውጣት ለማስወገድ ይረዳል። ይህም ቆዳን ንጹህ በማድረግ እንደ የቆዳ መቆጣት፣ የብጉር ሽፍታ እና የቆዳ ዲስከለሬሽን እንዳይፈጠር ለማድረግ ያግዛል። በዋናነት ሮዝ ጨው ለቆዳ ለስላሴ የተመራጭ ነው። ይህንን ጨው ከውሃ ጋር ወይንም ደግሞ ቀደም እንዳልኩት ከኮኮስ ወይንም ከወይራ ዘይት ጋር አድርጎ ለቆዳችን ከተጠቀምነው የሞቱ የቆዳ ህዋሳትን በማስወገድ ስክራብ በማድረግ ቆዳን ያጸዳል፣ ያጠራል፣ ያለሰልሳል። ይህንን በሳምንት ወይንም በ15 ቀን አንዴ በማድረግ ቆዳችን የሚያበራና ለስላሳ እንዲሆን ለማድረግ ያስችለናል። ሮዝ ጨው ለቆዳችን ስንጠቀም ማድረግ ያለብን ጥንቃቄዎች፣ ቆዳው በጣም ስስ ወይንም ስሜታዊ ከሆነ ማለትም በተለያየ ምክንያት የሳሳና የተጎዳ የሚቀላ በቀላሉ የሚቆጣ ቆዳ ካለን ሮዝ ጨውን ስንጠቀም ሊያሳክከን ወይንም ሊያቃጥለን ስለሚችል በመጀመሪያ በትንሽ የቆዳ ክፍል ላይ መሞከር ያስፈልገናል። እርጥበት መጠቀም በማንኛውም የሮዝ ጨው ውህድ ከተጠቀሙ በኋላ ቆዳውን ሞይስቸራይዘር ወይንም በዘይት መቀባት መረሳት የለበትም። ሌላው ቆዳችን ላይ ቁስል ካለ የተቆረጠ ወይንም የቆሰለ ቆዳ ላይ ይህንን ጨው በፍጹም መጠቀም አያስፈልግም። ምክንያቱም ከፍተኛ የማቃጠልና የመለብለብ ስሜት እንዲፈጠር ስለሚያደርግ ጥንቃቄ ልናደርግ ይገባል። የሰውነትን የውሃና የጨው መጠን ለማመጣጠን ኤሌክትሮላይት ባላንስ ለማድረግ ይረዳል። ሮዝ ጨው በዋናነት ሮዝ ጨው የሰውነትን የውሃና የጨው መጠን ማመጣጠን ኤሌክትሮላይት ባላንስ ለማድረግ ይረዳል። በውስጡ ባሉት ማዕድናት አማካኝነት የሰውነት እርጥበትን ለመጠበቅ ድካምን ለመቀነስ ይረዳል። እንዴት እንጠቀመው? አንደኛ በውሃ ውስጥ በጥብጦ በመጠጣት ኤሌክትሮላይት ድሪንክ ይባላል። ይህ ዘዴ በሰውነት ውስጥ የጎደሉ ማዕድናትን በፍጥነት ለመተካት ይረዳል። አዘገጃጀቱ አንድ ትልቅ ብርጭቆ ውሃ ወይንም 1 ሊትር ውሃ ውስጥ ግማሽ ማንኪያ የሂማሊያ ጨው መጨመር፣ ለጣዕሙና ተጨማሪ ቪታሚን ለማግኘት ጥቂት ሎሚ ጭማቂ መጨመር ይቻላል። መቼ ይወሰድ ለሚለው የአካል ብቃት እንቅስቃሴ ካደረግን ወይንም የእግር ጉዞ ከተጓዝን በኋላ ጡንቻ ሲወጠር መጠጣት በቀላሉ እንዲሰራ ያደርገዋል። ሁለተኛ ከምግብ ጋር መጠቀም የተለመደውን የገበታ ጨው በሂማሊያ ጨው በመተካት በምግብ ውስጥ መጠቀም። ይህም በየቀኑ በቂ ማዕድናት ሰውነት እንዲያገኝ በማድረግ የጡንቻ መሸማቀቅን ለማከም ፍቱን መድኃኒት ነው። ጥንቃቄዎች፣ አንደኛ ከፍተኛ የሶዲየም መጠን። ሂማሊያ ጨው ልክ እንደ ተራው ጨው ሁሉ ሶዲየም ክሎራይድ ስለሆነ ከመጠን በላይ መውሰድ ለደም ግፊትና ለልብ ህመም ሊዳርግ ይችላል። የሂማሊያ ጨው ምንም እንኳን ተፈጥሯዊ ቢሆንም ሶዲየም ስላለው የደም ግፊት ያለባቸው ሰዎች ከመጠቀማቸው በፊት ሐኪምን ማማከር አለባቸው ወይንም ደግሞ በአነስተኛ መጠን ነው መውሰድ ያለባቸው። ሁለተኛ ከመጠን በላይ ጨው መውሰድ ኩላሊትና ለሌሎች ጤና እክሎች ስለሚዳርግ በልክ መጠቀም ያስፈልጋል። የሂማሊያ ጨው ከተራው ጨው በተሻለ ማዕድናት የያዘና ከተፈጥሮ የተገኘ ቢሆንም አጠቃቀማችን ልከኛ መሆን አለበት። ሶስተኛ ጨውን ሲጠቀሙ በቂ ውሃ መጠጣትን መዘንጋት ያለበትም፣ ምክንያቱም የሰውነት ፈሳሽ ማነስ ራሱ ለጡንቻ መኮማተር ዋነኛ ምክንያት ነው። አራተኛ አዮዲን። አብዛኛው የሂማሊያ ጨው እንደ ተራው የገበታ ጨው አዮዲን ተጨምሮበት ስለማይመረት የአዮዲንን ከሌሎች ምግቦች ማግኘት አስፈላጊ ሊሆን ይችላል። ሌላው ለመተንፈሻ አካላት ጤና ሂማሊያ ጨው እጅግ አስፈላጊ ነው። የሂማሊያ ጨው አየርን የማጽዳት ባህሪ አለው ተብሎ ይታመናል። ሮዝ ሳልት ቴራፒ ውስጥ መቆየት
መቆየት ወይንም የሮዝ ጨው እንፋሎት መታጠን ወይንም መሳብ የሳይነስ ችግርን ለመቀነስ፣ አስምና መሰል መተንፈሻ አካላትን አለርጂን ለማቃለል፣ ለተስተካከለ የአተነፋፈስ ስራ ስለሚረዳ የሂማሊያ ጨው እንፋሎት መታጠን ሮዝ ሳልት ቴራፒ ለአተነፋፈስ ችግሮችና ለሳይነስ እፎይታን እንደሚሰጥ በባለሙያዎች ተመስክሮለታል። የምግብ መፈጨትን ያሻሽላል። የሂማሊያ ጨው የምግብ መፈጨት ኢንዛይሞችን በማነቃቃት ምግብ በቀላሉ እንዲፈጭና ሰውነታችን ጠቃሚ የሆኑ ንጥረ ነገሮችን እንዲመጥ ይረዳል። እንዲሁም የሆድ መነፋትን ሊቀንስ ይችላል። ሌላው የሰውነት ፈሳሽ መጠንን ኤሌክትሮላይትን ይጠብቃል። በውስጡ ባሉት ማዕድናት አማካኝነት በሰውነት ውስጥ ያለውን የፈሳሽ መጠን በማመጣጠን ድርቀትን ይከላከላል። ይህም በተለይ የአካል ብቃት እንቅስቃሴ ለሚያደርጉና ብዙ ላብ ለሚያፈሱ ሰዎች ጠቃሚ ነው። ሮዝ ጨውን መጠቀም የተሻለ እንቅልፍ ለማግኘት ሂማሊያ ጨው የጭንቀት ሆርሞኖችን በመቀነስና የሰውነት ፒኤች መጠንን በማስተካከል የተረጋጋና ጥልቅ እንቅልፍ እንዲኖረን ይረዳልም ተብሎለታል። የገበታ ጨው ጋር ሲነጻጸር ተፈጥሯዊ ነው። የገበታ ጨው በፋብሪካ ሂደት ውስጥ ብዙ ማዕድናቱን ያጣል፣ እንዲሁም እንዳይጓጉል ኬሚካሎች ይጨመርበታል። የሂማሊያ ጨው ግን ምንም አይነት ኬሚካል ሳይጨመርበት በተፈጥሯዊ ሁኔታ ነው የሚዘጋጀው። ይህም ለጤንነት ተመራጭ ያደርገዋል። ሌላው የሶዲየም መጠኑ ነው። የሂማሊያ ጨው በአንድ ማንኪያ ውስጥ ያለው የሶዲየም መጠን ከተራ ጨው መጠኑ በትንሽ ሊያንስ ይችላል። ምንም እንኳን ጥቅሙ ብዙ ቢሆንም የሂማሊያ ጨው አሁንም ሶዲየም መሆኑ መዘንጋት የለበትም። ስለዚህ ከልክ በላይ መጠቀም ለደም ግፊትና ለልብ ህመም ስለሚያጋልጥ በመጠኑ መጠቀም ይመከራል። እንዲሁም አብዛኛው የሂማሊያ ጨው እንደ ገበታ ጨው አዮዲን ላይኖረው ስለሚችል አዮዲን ካላቸው ሌሎች ምግቦች ጋር ማጣመር ያስፈልጋል። የምወዳችሁ የማከብራችሁ የዛጎል ቤተሰብ ከቪዲዮ የሚጠቅም መረጃ እንዳገኛችሁ ሙሉ እምነቴ ነው። አስተያየት፣ ጥያቄ ካላችሁ በኮመንት ላይ አስቀምጡልኝ። ቪዲዮን ከወደዱልኝ ላይክ እና ሼር በማድረግ ለሌሎችም እንዲደርስ ያድርጉ። አብራችሁኝ ስለቆያችሁ ከልብ ነው የማመሰግነው። ሰላም ይብዛልን።